አርሰናልን በተመለከተ ብዙ የጉዳት ዜናዎች ያሉ ሲሆን የአርሰናሉ ተጫዋች የሆነው ቡካዮ ሳካና ዴክላን ራይስ ምንም አይነት ጉዳት እንዳላጋጠማቸውና ለጥንቃቄ ሲባል ወደ አርሰናል እንደተመለሱ ሲገለጽ፣ ኑኖ ማዱዌኬ እንደተጠበቀው መጥፎ ሳይሆን በቅርብ ወደ ሜዳ እንደሚመለስና በስፖርቲንግ ወይም በበርንማውዝ ጨዋታ ላይ ለክለቡ ግልጋሎት እንደሚሰጥ ይጠበቃል። ሌላኛው ፒሮ ሂንካፔ ሲሆን ፒሮ ሂንካፔ ልምምድ ላይ ያለ ባጋጠመው ጉዳት ምክንያት ሪስክ ላለመውሰድ የኢኳዶር የሕክምና አባላት ወደ አርሰናል እንዲመለስ መክረዋል። እናም ሪስክ መውሰድ እንደማይፈልጉና አርሰናል ተመልሶ የመጋገሚያ ሂደቱን እንዲያስተካክል የተነገረው ሲሆን ሌላኛው ተጫዋች ኤብሬቺ ኤዜ ሲሆን ከእግሩ በታች በደረሰበት ጉዳት ምክንያት የሱ ጉዳት ትንሽ ረዘም ያለ ይመስላል። እናም ከታሰበው ቀን በፊት ቶሎ ለመድረስና ለክለቡ ግልጋሎት ለመስጠት ጥረት እንደሚያደርግ ተነግሯል። ሌላው መድፈኞቹን በሚመለከት ዜና የአርሰናል ስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታ ልክ በዚህ ቀን ነበር ለአርሰናል ፊርማውን ያኖረው። በዚህም ድንቅ ተጫዋቾች ድንቅ የዝውውር መስኮት አሳልፏል እና በሚመጣው ክረምቶች ለአርሰናል ጥሩ ዝውውር ያደርጋል ተብሎ ይጠበቃል።